أنا سالم سلوم حبيبي سالم የሴትዬ ልጅ ነው ያሳደኩት ልጅ ወላችሁ አድጎ እኔ እዚህ ሀገር ስመጣ እሱ የ2 ዓመት ልጅ ነበር። ላስገባው እንዴ አስገብኝ እያለ ነው። አና ሳልም አለ። አሁን ስንት ዓመቱ ነው ማለት ነው? እኔ እዚህ ሀገር 17 ዓመቴ ነው። ሰላም ይበልሽ አስገቢ። 19 ዓመቱ ነው አሁን ጋይስ። እኔ ስመጣ 2 ዓመቱ ነበረ፣ 1 ዓመቱ ነበር። አሁን 18 ዓመቱ ነው። ታላቅ ወንድሙ ነበረ 2 ዓመቱ መጣል ልጅ السلام عليكم. وعليكم السلام. شلونك؟ قايرق عندي جايز يا صدقت لجين سلام لبل. كيفك؟ شلونك؟ والله الحمد لله طيب. شلونك انت؟ الحمد لله تمام، انتم شلونكم؟ والله بخير. الضب صايره ما تتصلين ولا شيء. انا اسفه والله بس كنت اكلم امك انا. متى؟ قال اقول حق الواتساب ضيعت رقمها صار لي كم شهر. لا انا رجعت الدوحه الحين، انا في الدوحه. انت في الدوحه؟ ايه. زين ليش ما تجينا؟ ان شاء الله قريبا بجي ازوركم. وحشتوني صح؟ وحشتوني وايد والله. حتى احنا. قاعده اخبرهم لما انت كتبت لي انك سالم، كنت قاعده اخبرهم اني انا ربيتك. قال اقول لهم حتى ربي الحين قاعد يسمعونك. اقول لهم ان انت ربيتك. انا ربيته لما كان عمره سنه. شفتوا؟ والله اجيت عندهم وهو كان عمره سنه. سلوم الحين صار لك 18 صح؟ صح. ما شاء الله ما شاء الله صار رجال. صوتك تغير صح؟ بيتزوج الحين. ايه صوتك تغير. انا عندي صورك وانت صغير، راح اطرش لشيخه وبتشوف. عندي صورك انت صغير. زين ابيهم الصور. طيب بطرج لماما. اوكي بطرج لماما. خذي رقمي. طيب بطرج لك انت. ليش اقول لك بطرج ماما؟ الحين انت صرت ريال، صار عندك تليفون. اعطيني رقمك. خبرني رقمك. 71 حبيبه 500 ياسكب ይቅርታ ብያለሁ ለጥፋቴም አልሐምዱሊላህ። ግን አላህ ልጆችሽን ብቻ ይጠብቅልሽ በይኝ። ለምን እንደው ተቀጭ የተናደደ የሚያደርገውን አያውቅም። አሁን የ12 ዓመት ልጅ አለች። ያፍኑብኛል ብዬ ትምህርት ቤት ራሱ መላክ አቆምኩ። ለመሰሽ ብራቸው ነው። የተናደደ ሰው በምን መንገድ እንደሚበቀልሽ አታውቂውም። እኔ እዚህ ጋር ለሚጠለኝም በሽታ አይደለም፣ ግን የወለደ አንጀት የሚያውቀው እናቴ ዛሬ ሁላይቷን የሚያማታል ሮባ ነው እያሳክማት ያለው። አላህ ይስጠው። በዛ ላይ ልትይዛለች መንታ ልጅ ነው ትቼባት የመጣሁት ያውቃል። ግዛው እኔ አረብ ሀገር ሰርቼ እንደምኖር እንደማስተዳድር ያውቃል። በደላልነት ቤተሰቤን እንደማላኖር ያውቃል። እናቴ ለፍታ እንደሚያድር ያውቃል። እራሱ ምስክር ነው። እናት እኔ አዳምጪኝ። እሺ አንድ ነገር አንድ ያዳምጪኝ። ወላሂ ነው የምልሽ። እኔ በጣም ነው አንጀት ቆይ አንዴ ልናገር። ከመጀመሪያው በጣም ነው ያሳዘንሽኝ። ትዳርሽን በተንሽ፣ በዚህ ምክንያት ልጆችሽን በተንሽ፣ እናትሽን ለእስር ዳረግሽ። አንቺ ወደ ሳውዲ አረቢያ ተሰደድሽ። አንቺ ተሰደሽ፣ ግን አንቺ ስላመለጥሽ ራስሽን ስላስመለጥሽ እናትሽ በስተርጅና እስር ቤት ገቡ። ይሄ ሁሉ ዛቻ ይደርስብሻል። ይሄ ሁሉ ለምንድን ነው? ቆም ብለሽ አስበሻል? አጥፍቻለሁ። አለፈ። አጥፍተሻል። ዝም በይ በቃ ዝም በይ። አንዴ የሁሉ አንቺ በአንቺ መብቃት አለበት። ገባሻ? መስገብገብ ያለንን ግማሽ እንጀራ ተመስገን ብለን ብንበላ ጥሩ ነው። የበለጠ ለማግኘት ስንስገበገብ አውዝብላ ምን ይሸጣል? ራስሽን አረጋጊ። ምንም እኮ አልሆንሽም። አባቴ እኮ መርቆኝ ነበር። አይ ወይኔ እንደ ጉኛ ጋር ይኸውልሽ ጀሚላ እንደዚህ ስታዋሪን፣ አሁን ይኸውልሽ ጀሚላ እንደዚህ ስታናግሪን መርዳት አንችልም። እንዲህ ስታናግሪን ማገዝ አንችልም። አሁን እነዚህ ልጆችም እዚህ ክፍል ውስጥ ይኸውልሽማ እዚህ ክፍል ውስጥ ያሉ ልጆች አንቺን ለመርዳት ነው ቁጭ ያሉት አይደለም ነው አይደለም? ስለዚህ ራስሽን ትንሽ ያዝ አድርጊ። ሐምድላ በይ። ደግሞ ይኸው እህቶችሽ ልንረዳሽ መጣን አይደለም? አላህ ይውደድላችሁ። አሜን። አንቺንም አላህ ሁሉ አላህ ይውደድለት። አይዞሽ የኔ እናት። በዚያኛው በመጨረሻው ቀን አላህ ይመቻችሁ። ወላሂ እኔ ግን ምን
ያንቺ ደህና ሆኖ ይኸውልሽ፣ ያንቺ ደህና ሆኖ መገኘት ለእኛ ትልቁ ነገራችን ነው። የእኛ ትልቁ ፖይንት አንቺ ደህና ሆነሽ መገኘትሽ። እሺ ስራ ይሰራል፣ ሁሉ ነገር ይስተካከላል። ኢትዮጵያ ከገባች ትፈልግ ነበር፣ ግን እንዲህ ራሴን እየገጨው እንዴት ብዬ ነው የምሰራው? ስለዚህ መፍትሄው ሀገር መግባት ነው። እንዴት አደርጋለሁ እንግዲህ? ምን ላድርግ? ልጆችሽ ትላልቅ ናቸው ወይስ? ሁለቱ ትልቅ ናቸው። 4 ልጆች አይደል ያሉሽ? ሁለቱ ትንሾች ናቸው። 4 ናቸው ያሉኝ። ታሜ አንድ ጥያቄ አለኝ። አሁን እናንተ ስታወራት እንደዚህ ደህና ሆና አውርታለች፣ አልሐምዱሊላህ ኦኬ። ጸጉሯ ምናምን ማላጭ ማለት መጫው አለ ምን ማለት አለ? በደንብ እስቲ ጠይቃት። ጀሚላ ናም እንዴ ስትናደጂ ምናምን ጸጉርሽን እኔ ምንም ያወቅኩት ነገር የለኝም። አላህ ነው ሻሂድ። ተረጋጊ፣ ነገር የለኝም። አሁንም ተረጋጊ። ሐራም ሐራም። አሁን እንዲህ የምትገልጪው ሐራም ነው። ልበሽ ሐራም። እሺ ሂጃብሽን አድርጊ። አላውቀው መቼ አውቀዋለሁ? መቼ አውቀዋለሁ? አይዞሽ ተረጋጊ፣ ተረጋጊ። ይኸውልሽ ጀሚላ ጀሚላ ተረጋጊ። ነገር እናደርግልሻለን። لا حول ولا قوة إلا بالله ጀሚላ ተረጋጊ እንድና